እሺ ቤተሰብ እንደምናችሁ ደህና ናችሁ ወይ? ቤቴ ገብቼ ልክ መስኮቴን ክፍት ሳርገው ወደ ውጪ ሳይ ውጪው እንዴት እንደሚያምር ጋይስ ልነግራችሁ አልችልም። እና በጣም ነው ደስ የሚለው። እኔ በጣም ኔቸር ወዳለሁኝና ከኔቸር ጋራ በጣም ጥሩ የሆነ ቆይታ አለኝ ልበል እንግዲህ። ኤኒዌይስ ወደ ውጪ እያየሁኝ ፀሐይዋ ጥልቅ እያለች ነው እና በጣም ነው የሚያምረው። ምን ትዝ እንዳለኝ ታውቃላችሁ? ሰሞኑን ሶሻል ሚዲያ ላይ አንድ ልጅቷ ምንድነው የሆነ ሰው ህይወቱን አጠፋ ምናምን ተብሎ እየተወራ ነበርና እውነት ለመናገር ሰው ነው ቪዲዮ ሼር ያደረገኝና ልጅቷን ሳያት እኔ አላውቃትም፣ ግን ቢሆንም በጣም ሳያት ያንግ ናት፣ ወጣት ናት። አይ ዶንት ኖ ሄር ፐርሰናል ላይፍ። ግን ኮሜንት እሷ ኮሜንት ላይ ገብተው የጻፉ ቪዲዮን አይቸው እሷ ኮሜንት ላይ ገብተው የጻፉ ሰዎች በአጠቃላይ የልጅቷን መሞት የሰሙ ሰዎች አብዛኞቹ ኮሜንት ሴክሽን ላይ ገብታችሁ ኮሜንቱን ካነበባችሁት አብዛኛው ሰው ቀጣይ እኔም እንደሷ ነኝ፣ ቀጣይ እኔም እንደሷ ነኝ፣ ቀጣይ እኔም ህይወቴን አጠፋለሁ የሚል በጣም ብዙ እንትኖች ኮሜንቶችን አነበብኩኝና I was like what the heck is this? ምን ሆኖ ነው ኢትዮጵያኖች ጋር ህይወት ማጥፋት በጣም ቀላል የሆነው? እና ህይወት ዝም ብሎ ነው የሚጠፋው? I just don't understand ምን እንደሆነ አልገባኝም። እና ምንድነውና በዚህ ዙሪያ በእውነት ኢትዮጵያኖች ልንወያይበት ይገባልና ይሄ ነገር እንዲቆም የሆነ መፍትሄ ልንፈጥርለት ይገባልና ምን ነው ወጣቶች ለምንድነው እንደዚህ ተስፋ የቆረጣችሁት? ምንድነው የገጠማችሁ? እኔ በእውነት በጣም የደነገጥኩት ኮሜንት ሴክሽን ላይ ሳንብ እንደውም አንዷ ልጅ ገብቼ ጽፌላታለሁኝ አይዶና ሆፕ ታነባለች ብዬ እጠብቃለሁና እገምታለሁና ምንድነው የተፈጠረውና ህይወት ማጥፋት በጣም ቀላል የሆነበት ምክንያቱ ምንድነው? ለምንድነው ተስፋ የምንቆርጠውና አረ ፕሊስ ወደ አምላካችሁ ተጠጉ። ከአምላካችሁ ጋር ጥሩ የሆነ ግንኙነት ሊኖራችሁ ይገባልና ይሄ ራስን ወደ ማጥፋት ራስን እንትን ማድረግ በቃ ሰው እኮ ዛሬ ከሞተ በቃ ሌላ ስቶሪ ነው የሚሆነውና ለምን ራሳችንን መሞታችን ስለማይቀር እዚህ ምድር ላይ እንግዲህ ለዘላለም አንኖርም። መሞታችን አይቀርምና ሞታችንን ለምን እናፈጥነዋለን? እስከተፈቀደልን ጊዜ ለምን አንኖርም? አይኑ ብዙ አጋጣሚዎች ብዙ ቢደብሩ ነገሮች ሊኖሩ ይችላሉ። ግን አሁን አብዛኛው ኮሜንት ሴክሽን ላይ ገብቼ ኮሜንቶችን ሳነባቸው አብዛኞቹ ወጣቶች ናቸውና በጣም ነው የሚያስደነግጠው። እና ወጣቶች ምን ሆናችሁ ነው? እና እንደውም የእናንተ ዘመን እኮ ጥሩ ዘመን ነው። እናንተ በምን አይነት አይን ነው የምታዩት? አመለካከታችሁን አሳምሩ ወጣቶች። አረ ፕሊስ ህይወታችሁን ባጭር እንትን አትቅሰፉት። በእውነት እኔ ኮሜንቶችን ሳነብ በጣም ነው የደነገጥኩትና ፕሊስ ከአምላካችሁ ጋር ኮኔክትድ ሁኑ። ችግሮች ካሉ የምናዳምጣችሁ በጣም እህቶቻችሁ አለን። እንደዚህ ራሳችሁን ለማጥፋት እንደዚህ አይነት ዲሲሽን ውስጥ አትግቡ። ኦኬ ዛሬ እናንተ ሄዳችሁ በቃ ከዛ ከነገ ወዲያ አንድ የተወሰነ ቀን ሰው ያወራል። ከሊሞተች ከእንትና እኮ ራሷን አጠፋች ይባላል። ከዛ በቃ እንትን ነው ያለፈ ስቶሪ ነው የሚሆነውና ምንም እናመጣው ለውጥ የለምና የሚገጥመን ብዙ ነገሮች ሊኖሩ ይችላሉ። ግን በተቻለ መጠን ከአምላካችን ጋር ቁርኝት ቢኖረን ጥሩ ነው ብዬ ነው የማስበውና እንዲህ ራሳችሁን ለማጥፋት መፍትሄ አይደለም፣ ብዙ መፍትሄዎች ይኖራሉና ፕሊስ ራሳችሁን አታጥፉ። ፕሊዝ በእናታችሁ። እኔ በጣም ወጣቶች በእውነት እኔ በጣም ወጣት ልጅ እንደዚህ አይነት አስተሳሰብ ሲያስብ በጣም ነው የሚያሳዝነኝና በጣም ኮሜንት ሴክሽን ላይ ከፈለጋችሁ የልጅቷን ቪዲዮ ያያችሁ ሰዎች ካላችሁ ኮሜንት ሴክሽን ሄዳችሁ አንብቡ። እና አብዛኞቹ ኔክስት እኔም እንደሷ እኔም ነገም ተኔም ተከታይ ነኝ እኔም ነገም እንደሷ ነው ራሴን ማጠፋው የሚሉ ኮሜንቶች አሉና በጣም ነው የሚያስደነግጠው። ልጆቹ ደግሞ ፕሮፋይላቸው ገብቼ ሳይሆን እንዳለ ወጣቶች ናቸውና ምንድነው ወደዛ የሚያሳስበውና ፕሊዝ ራሳችሁን አታጥፉ። ራሳችሁን አታጥፉ። የተፈጠርንበት ዓላማ ሪዝን አለው እና ወደ አምላካችሁ ጠጋ በሉ። ከችግራችሁንም ደስታችሁንም የከፋችሁም ነገር ለአምላካችሁ ብትነግሩት ነው የሚሻለው። እና ይሄ በሶሻል ሚዲያ የሚሰጥ ኔጌቲቭ ኮሜንት ብቻ አይመስለኝም። እነዛ ሰዎች የሚያልፉበት ከባድ ነገር ይኖራል ብዬ አስባለሁኝና ወይ መታችሁ ችግራችሁ ብንወያይበት ጥሩ ነው ብዬ አስባለሁ። ራሳችሁን ለማጥፋት ግን ቶሎ ብላችሁ ወደዛ ነገር አይምሯችሁ ወደዛ ነገር ይሄ የሰይጣን ስራ ነውና ፕሊስ ህይወታችሁን አታጥፉ ቤተሰቦቻችን ፕሊስ።